ፍቅርና አብርሽ ምን ነው ያዙኝ ልቀቁኝ አላችሁ። በጣም ከሚገባ በላይ ወጥ ረገጣችሁ። አሁን በጣም አስጠላባችሁ። እንግዲህ ወሬዎች እየተሰሙ ነው። ፍቅርና አብርሽ ሩታ ቤት ቀጥ ብለው ሄደዋል እና በር አንኳኩተውም ከፍታላቸዋለች። ምን ለመሆን እንደሄዱ እንግዲህ ቪዲዮ ለቃሉ ብዬ አስባለሁኝ። ሰላም እንዴት ናችሁ ቤተሰብ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ላይክ አድርጉ። ለእናንተ ምንም አይጎዳችሁም፣ ለኔ ግን ይጠቅመኛል። እንግዲህ ሩታዬ ትላንትና ያየነው ቪዲዮ አይታችኋል። ለፍቅር እንደዛ እያመነጨጨቀቻት ነበረ። ፍቅር ወደ እሷ ቤት የሄደችበት ምክንያቱ ባይገባንም ወደ እሷ ቤት ሄዳለች የሚባሉ ወሬዎች እየሰማን ነው ያለ ነው። ይቅርታም ለመጠየቅ ይሁን እንደገና ሌላም ጸብ ለመፍጠር ይሁን ቪዲዮ ይለቃሉ ብለን እናስባለን። ግን ፍቅር በጣም ነው ያበዛሽው፣ በጣም ነው ያስጠላብሽ። ሩታዬን በዚህ ልክ በአንቺ ልትናቅ በአንቺ ልትሰደብ የሚገባት ልጅ አይደለም። ስነ ስርዓትሽን ያዢ። በእርግጥ እኔ ፍቅር አልጠራትም፣ ቤተሰብ በፍጹም አልጠራትም። ፍቅርን በጣም ነው መወዳት። ግን አንድ ሰው ስለወደዳችሁት ብቻ ስራውን ትደግፋላችሁ ማለት አይደለም። መጥፎ ስራ ሲሰራ መጥፎ ስራ እንደሰራ ትነግሩታላችሁ ማለት ነው። ስለዚህ በዚህ ሰዓት ፍቅር እየሰራች ያለችው ነገር እውነት ለመናገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አክታቸው ሁላ አብርሽና የፍቅር አክታቸው ራሱ የሚያሳዩት ሪአክሽን ራሱ በጣም ነው የሚያስጠላው ማለት ነው። አንድ ሚስቱ የነበረች የልጁ እናት የሆነች ከሷም አልፎ ደግሞ ፍቅረኛ ብሎ ድጋሚ ያዛች ሴት ላይ እንደዚህ አክት ማሳየት፣ እንደዚህ መቀለድ፣ እንደዚህ መላላጥ በጣም ነው የሚደብረው። በባህላችንም በወጋችንም እንደዚህ አይነት ነገር አይደረግም። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ በርግጥ ግን እንደነ አብርሽና እንደነ ፍቅር የተጨመላለቀ ህይወት ቤታቸው ድረስ ሄደው እነሱ ጋር ድረስ ሄደው እንደዚህ አይደረግም። ወጋችንም ባህላችንም አይደለም። ስነ ስርዓታችሁን ያዙ። ፍቅርም ስነ ስርዓትሽን ያዢ። ሴትነትሽን አክብረሽ ማለት ነው ቁጭ በይ። ፍቅር በቃ የልጅናትሽ ልጅሽ በዚህ ልክ አትሰደብ። ልጅሽ በዚህ ልክ ሰው ፎቶ አይዘቅዘቅ። ስርዓትሽን ይዘሽ ቁጭ በይ። ሴትነትሽን አክብረሽ ቁጭ በይ ማለት ነው። አንዳንድ ደግሞ የምትንጣጡ ሰዎች አላችሁ። ሄርሜላና ሩታ ለምን አብረን አየናቸው? ሄርሜላ ከሩታ ጋር መታየት የለባትም። በፍጹም አንፈልግም ከሩታ ጋር። ምን ነው ሩታ እኮ ደመኛው አይደለችም ለሄርሜላ። ንገሪኝ ካላችሁ ደግሞ ባይሆን ሄርሜላ የሩታ ደመኛ ናት እንጂ ሩታ የሄርሜላ ደመኛ አይደለችም እኮ እንዴ። ሄርሜላ መጣችባት እንጂ ሩታ እኮ አልሄደችባትም። ምን ማለታችሁ ነው እናንተ? አስተውሉ እንጂ እናስተውል፣ ቤተሰብ እናስተውል። ሄርሜላ ባሏን መጣ ነጠቀቻት እንጂ ሩታዬ የሄርሜላን ባል አልነጠቀችም። ገባችሁ? የሄርሜላን ባል አማላ አልወሰደችም። ለምን ይነገረኝ ትላላችሁ? ሩታ ይሄን ያክል የሄርሜላ ጠላት አርጋችሁ ማየት የለባችሁም። መታየትም ካለባት ሄርሜላ ናት እንጂ ሩታ አይደለችም። አሁንም ሩታ ያለችው ነገር ከሄርሜላ ጋር ጎን የቆመችው እሷ ለማስመሰል ምናምን ሳይሆን ከፍቅር ጋር ከሚሆን ከሷ ጋር ቢሆን ይሻላል። በቃ ለምን ከፍቅር ጋር ያለው ነገር በጣም ስለሚያስጠላና በጣም ስለሚደብር ሁላችንም የዘጋን ያስጠላን ነገር ስለሆነ ማለት ነው እንጂ የሩታ ጥላቻ ብቻ ስላላችሁ በዚህ አክል በጭፍን ሄርሜላ ከሩታ ጋር ልናየት አይገባም ነግረናታል። ከዚህ በኋላ ከሷ ጋር እንዳናያት መታየት የለባትም ምናምን ብላችሁ ባታቦኩ ጥሩ ነው ባይነኝ፣ እንደኔ ማለት ነው። ወሬያችሁን ባታቦኩ። ሩታዬ ልዕልቷ እንቁዋ ምንም ጥፋት የለባትም። ዛሬም ጥሩ ስራ እየሰራች ነው እንጂ እናንተ እንደምታቦኩት አይነት ሰውም አይደለችም። ስትነካ ነው እንጂ የምትነካው፣ ሳትነካ ሩታዬ ማንንም አትነካም ማለት ነው።